አመሰግናለሁ። አዲስ ታዬ ይባላል። ከዚሁ ከጉለሌ ክፍለ ከተማ ወረዳ 8 እዚሁ ቀጠና 4 ነዋሪ ነው። እንግዲህ በጉለሌ ወይም ወረዳ 8 እንደ ቀጠናችን የነበረው ጥያቄ የነበረው በሸማቻችን ሁሉም ቦታ በርካታ ሱቆች ቢኖሩ ሁሉም በአካባቢው ተደራሽ ሊሆንለት ስላልቻለ ተደራሽ እንዲሆንለት አገልግሎቱን በአካባቢው እንዲያገኝ ማህበረሰቡ ጥያቄ ነበረ። ለሰፊ ጊዜ ለረጅም ጊዜ ነበር ጥያቄ ነበረውና ጥያቄው አሁን ውጤታማ ሆኖ መልስ አግኝቷል። በቅድሚያ እንግዲህ ያው ጥያቄያችን ግብረ መልስ በማግኘቱ እጅግ ከልብ ነው ህዝቡን ወክዬ ማመሰግነው ማለት ነው። በቀጣይም ደግሞ እንግዲህ ስራዎች እንዲሰሩልን ይሄ ጥያቄ መልሱ ከተሰጠን በሰፊው ለነገ ለትውልድ የሚሆን አሰራር ሊሰራ ይፈልጋል። አንደኛ አካባቢው እንደምታዩት ነው፣ መንገድ ዳር ነው። ሌባም ሊያስቸግረን ስለሚችል ለትውልድም ደግሞ እንዲበቃ እንደዚሁ በቆርቆሮ ሳይሆን በተሻለ መልኩ አገልግሎቱን ህዝቡ በጠየቀው መልኩ እንዲሰጥልን እጠይቃለሁ። አመሰግናለሁ። እንግዲህ ህብረተሰቡም እዚሁ በአቅራቢያው ምርት ከማግኘት አንጻር የሚያነሷቸው አንዳንድ ጥያቄዎች ነበሩ። ወረዳ 8 ላይ አሁን ዛሬ ላይ መተን እንዳየነው ወረዳ 8 የመሰረታዊ ፍጆታ ምርቶችን የሸማች ህብረት ስራ ማህበሩ ለማቅረብ የሚያስችል የቦታ ጥያቄ ነበር የህብረተሰቡ ጥያቄ። በዚህም መሰረት ይሄ ቦታ ለጥያቄያቸው መነሻ በማድረግ ኮሚሽኑ ከክፍለ ከተማው ጋር ተነጋግሮ ይሄን እንደምታዩት ለምርት ማቅረቢያ ኪስ የሆነ ቦታ ተሰጥቷቸዋል ማለት ነው። ይሄ ረጅም ጊዜ ጥያቄ የነበረ የህብረተሰቡ ጥያቄ ነው። አጠቃላይ እስቲ ህብረተሰቡንም ይሄ ጥያቄ ምን ነበር የመልካም አስተዳደር ጥያቄያችሁ በሸማች ህብረት ስራ ማህበር በኩል እንደ አጠቃላይ እንደ ኮሚሽኑ ምን ጥያቄዎች አነሳችሁ፣ ምን ተፈታ የሚለውን ጉለሌ ክፍለ ከተማ ላይ ቅኝት እያደረግን ነው። እንግዲህ ህብረተሰቡ ምን ይላል የሚለውን ከነሱ አንደበት እንሰማለን ማለት ነው። ብርሃኑ ጉታ እባላለሁ። በፌስታሎ ዙሪያ ወረዳ 8 በብሎክ 17 እዚሁ አካባቢ ነዋሪ ነኝ። የሸማች ህብረት ስራ ማህበሩ ሱቅ በአቅራቢያችን ተደራሽ እንዲሆንልን ምርቶች ጠይቀን ነበር እና ያ ደግሞ አካባቢው ላይ ባለ ኪስ ቦታ ላይ ዛሬ ተፈቶ በመታየቱ ችግሩ እጅግ በጣም ደስተኞች ነን። ጠቅላላ የነዋሪው ጥያቄ ነበርና ዛሬ ደግሞ ይህንን ተከልሎ ለስራ ዝግጁ መሆኑን ስናይ ከፍተኛ ተስፋ በውስጣችን አድርጓል። ስለዚህ ችግሩ እንዲፈታልን አካባቢ ህብረተሰብ በጠየቀው ጥያቄ መሰረት መልሱን ሱቆቹ ተሰርተው ምርቶች ለአካባቢ ነዋሪ ተደራሽ እንዲሆኑ የሁሉም የህብረተሰብ ጥያቄ ነበርና መልስ በማግኘቱ እጅግ ደስተኞች ነን። ጥያቄያችን መልስ ማግኘቱን በአይናችን ያየነበት ሁኔታ ነውና ለዚህ እናመሰግናለን። እንዲሰራ ተስፋ መሆኑን አይተናል። ከህብረተሰቡ ለዚህ መንግስት ላመቻቸለት ምርቶች በአቅራቢያው እንዲያገኝ ከፍተኛ ድጋፍ ሊያደርግ ይገባል። የአካባቢው የህብረተሰብ የቀጠና የብሎክ አመራሮች ያው ውስጥ ለውስጥ እየገቡ ገበያ ማረጋጋት፣ የኑሮ ውድነት ተስፋፍቶ ችግር እንዳያመጣ በስፋት እየሰሩ ነው። እኛም የአካባቢ ኮሚቴዎች እንደመሆናችን መጠን በዚህ ስራ ከፍተኛ ድርሻውን እየተወጣን ይገኛል። መንግስት ገበያ ማረጋጋቱ ላይ በአካባቢ ኮሚቴዎች ስልጠና እየሰጠን አካባቢ ገበያ ኑሮ አካባቢ ሱቆች እየጨመሩ ስለሆነ ያንን ደግሞ መንግስት ይሄ ሰንደይ ገበያ በየአካባቢው በድንኳን ውስጥ የሚሸጡትን እያረጋጋ ጥሩ ላይ ነው ያለው። አመሰግናለሁ። አብስ ያኩማ እባላለሁ። በጉለሌ ክፍለ ከተማ ወረዳ 8 ጽሕፈት ቤት ኃላፊ ነኝ። ያው ስለመጣችሁ እናመሰግናለን። እንደ ጉለሌ ክፍለ ከተማ ወረዳ 8 ወይም አዲሱ ገበያ ሸማች ጋር ተያይዞ በርካታ የመልካም አስተዳደር ጥያቄዎች ነበሩ። ከነዚህ ውስጥ አንደኛው ያው መጋዘን የለንም፣ የምናከማችበት ማከማቻ መጋዘን እንደ መልካም አስተዳደር ጥያቄ ነበር። ካሉት ብሎካችን ውስጥ 11 ሱቆች አለን። እሱም በቂ አይደለም። እዚህ ነዋሪ በርካታ 29 ብሎክ ያለው ወረዳ ነው። ከ29 ብሎክ 11 ቦታ ነው ያለው። አሁን በዚህ አካባቢ ደግሞ የለም። ማህበረሰቡ በየሸማች ስብሰባ ሲያደርጉ ጉባኤ ላይ፣ ኮንፈረንስ ላይ፣ ስብሰባ ላይ በየቦታ እንደ መልካም አስተዳደር ህዝቡ ያነሳና ጥያቄ ስለነበረ ከጠየቅነው መሃል 2 ሱቆች ቦታ ተሰጥቶናል። በጣም እናመሰግናለን።
ይህንን ደግሞ ለመስራትም ቦታውን ተረክበን አጥሩን አጥረናል። ከአጥሩ ውጪ ደግሞ ለመስራትም ዝግጁ ላይ ነን። ማህበረሰቡ ይሄንን እዚህ አካባቢ ያሉት እኛ የሆነ ስብሰባ ስናረግ እንዴት እንደተደሰቱ ደስ ብሎናል፣ ቶሎ ወደ ስራ ግቡልን እያሉ በርካታ ጥያቄዎችን ሲያነሱና መልስ ሲያገኙ በጣም ነው የተደሰቱት። እኛም እኔም አሁን 2018 ላይ በዘመናት ጥያቄ የነበረው ይሄ ሁለቱ የሱቅ ቦታ ማግኘታችን በጣም ደስ ብሎናል። በራሳችንም እኛ አሁን ተዘጋጅተናል። ስሜ አቶ በስፋት ዋለ እባላለሁ። የአዲስ ገበያ ሸማች ህብረት ስራ ማህበር ዋና ስራ አስኪያጅ ነው። እንደ ጉለሌ ክፍለ ከተማ ወረዳ 8 ህብረት ስራ የአዲስ ገበያ ሸማች ህብረት ስራ ማህበር አባላቱና ሌላው ማህበረሰብ ሲያነሳቸው የነበሩ ጥያቄዎች በባዛርና በሰንዴ ማርኬት የሚቀርቡት ምርቶች ለምን በየአካባቢያችን በአቅራቢያችን አይቀርቡም የሚሉ ጥያቄዎች ጋር ተያይዞ በተነሳ የመልካም አስተዳደር ጥያቄዎች መሰረት ይህንንም የጉለሌ ክፍለ ከተማ አስተዳደርና እንዲሁም የወረዳ 8 አስተዳደር በጋራ በመሆን ጉዳዩን ትኩረት ሰጥቶ ማህበረሰቡ በቅርብ አገልግሎት እንዲያገኝ ትኩረት በመስጠት እነዚህ ህብረተሰቡ ሲያነሳቸው የነበሩ ጥያቄዎች የኢንዱስትሪና የግብርና ምርቶች በየአቅራቢያው በሰፈሩ እንዲያገኝ የሱቅ ቦታዎችን በመልካም አስተዳደር ተፈቅዶ ተሰጥቶናል ማለት ነው። ስለዚህ እነዚህ ሱቆች ላይ ደግሞ እኛ ለመገንባት የማጠር የመከለል ስራ ሰርተናል። ከሐምሌ 1 ጀምረን ደግሞ በጀት በጠቅላላ ጉባኤ በማጸደቅ ግንባታዎቹን በተመጣጣኝ ወጪ ባለው የአሰራር ሂደት መሰረት ገንብተን የግብርናና የኢንዱስትሪ ምርቶች እንደዚሁም እሴት የተጨመረባቸውን እንጀራ፣ ዳቦ፣ በርበሬ እና እንዲሁም ሽሮ እና የተለያዩ እሴት የተጨመረባቸው ምርቶች በማስገባት ማህበረሰቡን በአቅራቢያው አገልግሎት እንዲያገኝ ለማድረግ ያው ስራ ጀምረናል ማለት ነው።